ዛሬ የWWE ሌጀንድ የሆነውን የስቲቭ ኦስቲን እጅግ አጓጊና በድርጊት የተሞላ ዳሜጅ የተሰኘውን ምርጥ ፊልም ይዤላችሁ መጥቻለሁ። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ታሪካችን የሚጀምረው በክረምት ዕለት ከባድ ግራጫማ ገጽታ ባለው እስር ቤት ውስጥ ነው። ጆን ብሬክነር የተባለ ግዙፍና ጸጥተኛ ሰው ከእስር ቤቱ በየዋህነት ምህረት ተደርጎለት እንዲፈታ ይደረጋል። ጆን ከ7 ዓመት በፊት በፈጸመው ድርጊት ማለትም ራሱን ለመከላከል ሲል ባደረገው ጠብሳቤን ሰው በመግደሉ ረጅም ዓመታትን በእስር ቤት አሳልፈዋል። አሁን ግን ቅጣቱን ባይጨርስም በሟች ሚስቱ ምህረት ተደርጎለት በውል ተፈቶ ወደ ውጭው ዓለም እየወጣ ይገኛል። በእጁ የያዘው ትንሽ ቦርሳና የዕለት ተዕለት ልብሱ ብቻ ነው። ከዚህ ውጪ ምንም የለውም። ዓላማው አንድና ብቸኛ ነው። ያለፈው ህይወቱን ራቁቱን ትቶ ማንም የማያውቀውን ሰላማዊና አዲስ ህይወት መጀመር። እናም መጀመሪያ ላይ ያደረገው ነገር ቢኖር ጤናማ ስራ መፈለግ ነበር። ጆን ትንሽ ባለቤቱ ለብቻው ነጥሎ ቢያስቸግረውም የኮንስትራክሽን ስራ ላይ ለመግባት ቻለ። ምሽት አንድ ባር ውስጥ 3 ወጣቶች የመጠጥ ቤቷን አስተናጋጅ ሲያስቸግሯት ጆን ይመለከታል። በተቻለው መጠን ራሱን ለመቆጣጠር ቢሞክርም እነርሱ ግን ልጅቷን ማስቸገራቸውን ይቀጥላሉ። በዚህ ሰዓት ጆን በመሃል ገብቶ የሰውየውን አንገት በማንጠልጠል ልጅቷን ይቅርታ እንዲጠይቃት ያደርግና ከመጠጥ ቤቱ እንዲጠፉ ያደርጋቸዋል። ይህንን የተመለከተው የመጠጥ ቤቱ ባለቤትም ሴኩሪቲ ሆኖ ጆን በቦታው እንዲሰራ ጥያቄ ያቀርብለታል። ከዚያም ቀን በግንባታ ስራው ላይ አሳልፎ ማታ ደግሞ እንደ ሴኩሪቲ ሰክረው የሚረብሹ ሰዎችን ማስወጣት፣ የባሩን ሰላም መጠበቅና በሰዎች መካከል የሚነሱ ግጭቶችን በጉልበቱ መቆጣጠር የዕለት ተዕለት ስራው ይሆናል። ፍራንኪ የተባለችው አስቀድሞ ጆን የተከላከለላት አስተናጋጅ ሴት ደግሞ ስለ ጆን ችሎታ ሬኖ ለተባለው ጓደኛዋ ታሳውቀዋለች። ሬኖ አለ የተባለ የህገ ወጥ ውጊያዎችን አቀንቃኝና አስተዋዋቂ ነው። ሬኖ ወዲያውኑ ወደ ጆን ቀርቦ አጓጊ የንግድ ሀሳብ አቀረበለት። በህገ ወጥ የውጊያ ዝግጅቶች ላይ በመሳተፍ ተጋጣሚዎችን ማሸነፍ ከቻልክ በአጭር ጊዜ ውስጥ ብዙ ገንዘብ ማግኘት ትችላለህ ይለዋል። ጆን ግን ዳግም ወደዚያ አስከፊ የድብድብ ህይወት መመለስ ስለማይፈልግ ጥያቄውን ውድቅ ያደርገዋል። በማግስቱ በግንባታ ስራው ላይ የሰራ ቆይቶ ከቦታው በሚወጣበት ሰዓት አንዲት ሴት ስትጠብቀው ቆይታ ጆን ስትል ትጠራዋለች። ይህች ሴት ቬሮኒካ ነች። እሷ ጆን ከ7 ዓመት በፊት በፈጠረው አደጋ ህይወት ያለፈው ያ ሰው ባለቤት ናት። ጆን ከእስር ቤት ሆኖ በተደጋጋሚ የጽሁፍ ይቅርታ የጠየቃትና ምህረት እንዲያገኝ ያደረገችው ራሷ ቬሮኒካ ነበረች። ጆንም ወዲያውኑ አወቃት እና አንድ ካፌ ውስጥ ተቀመጡ። ከዛም ቬሮኒካ አምቃ የያዘችውን ቁስልና ጭንቀት ለጆን አጋራችው። የ8 ዓመት ሴት ልጇ ሳራ ከባድ የልብ ህመም እንዳለባትና አሁን በህይወት ለመቆየት አስቸኳይ የልብ ንቅለ ተከላ ሀርት ትራንስፕላንት ማድረግ እንዳለባት ትነግረዋለች። ለዚህ ህክምና የሚያስፈልገው ገንዘብ ግን ትንሽ አይደለም፣ $250,000። ሰውየው አሁን አይደል የተፈታው? ይህን ያህል ገንዘብ ከየት ነው የሚያመጣው? ቆይ ጆን ይህንን ሲሰማ የጥፋተኝነት ስሜቱ በእጥፍ ጨምሮ ለልጅቷ ህይወት ኃላፊነት እንዳለበት ይሰማዋል። ነገር ግን በቀን ኮንስትራክሽንና ማታ በባር በመስራት ብቻ ያንን ያህል ትልቅ ገንዘብ ማግኘት ፈጽሞ የማይቻል ነው። በዚህ ጊዜ ነው ጆን ወደ ጨካኙና አደገኛው የውጊያ ዓለም ለመመለስ የሚወስነው። ቆንጂዋን ፍራንኪን ይዞ አስቀድሞ ጥያቄ አቅርቦለት ወደ ነበረው ሬኖ ወደ ተባለው የህገ ወጥ ፊልም አስተዋዋቂ ጋር ይሄዳል። ከዚህ በመቀጠልም ወደ ህገ ወጡ የውጊያ ዝግጅት ይገባል። ይሁን እንጂ ሁኔታውን ሲመለከት ከዚህ ቀደም የገባበት የውጊያ አደጋ ህይወቱን እንዳበላሸበት አስታውሶ ሀሳቡን ይቀይራል። ጆን ወደ ቬሮኒካ ቤት ሄዶ ለልጅቷ ህክምና ምንም ማድረግ እንደማይችል እየነገራት ሳለ ትንሽዬዋና ቆንጂዬዋ የታመመችው ሳራ በወሬያቸው መሃል ትመጣለች። ጆን ሳራን ባያት ቅጽበት አእምሮው ይረበሻል። በውስጡም ይህችን ንጹህ ልጅ አይኑ እያየ እንድትሞት ላይ ፈቅድና ገሃነምም እንኳን ገብቶ ሊያድናት ይወስናል። በማግስቱ ጆን የግንባታ ስራው ላይ ሳለ ያድብ የመሰለ አለቃው በመምጣት በዛ አሰቃቂ ድምጹ እየጮኸ የጆንን ጭንቅላት መረበሽ ይጀምራል። ነገር ግን በዚያው ቅጽበት ድምጹ ፈጣሪንም ረበሸው መሰለኝ ድንገት ማንም ሳይነካው መተንፈስ አቅቶት መሬት ላይ ይወድቃል። ማርያም ድምጹ በጣም ነው የሚረብሸው። ምን አድርግ ነው የሚለው? ቆይ እሱ ለራሱ በልጅቷ ጉዳይ ጭንቀት ውስጥ ገብቷል። ጆንም ይህንን ሲመለከት በተቻለው መጠን የመጀመሪያ ደረጃ እርዳታ በመስጠት የሰውየውን ህይወት እንዲቀጥል ያደርጋል። ቢሆንም ሰውየው ከመውደቁ በፊት ጆንን ከስራው አባሮት ነበር። ስለዚህም ምንም አማራጭ ስለሌለው ገንዘብ ለመሰብሰብ ወደ ድቡቅ የፍልሚያ ቦታ መራ።
እዚያም ሬኖን ጥያቄውን እንደተቀበለ አሳውቆት በረዳቱ ፍራንኪ ታጅቦ ወደ ቀለበቱ ወይም ሪንጉ ገባ። ተጋጣሚው ግዙፍ ጨካኝና ልምድ ያለው ተዋጊ ነበር። ጆን በመጀመሪያ ጥርጣሬ ውስጥ ቢቆይም የሳራን ምስል በልቡ ያሰበ በከፍተኛ ቁጣና ጉልበት ጨካኙን ሰውዬ ደብድበው በአሰቃቂ ሁኔታ መሬት ላይ ይደፋዋል። በዚህ መልኩ ጆን ለትንሽዬዋ ሳራ ሲል በደልና ውጊያ የተሞላበትን አደገኛ የከርሰ ምድር የውጊያ ዓለም በመቀላቀል ገንዘብ መስራት ይጀምራል። ቀጣይ ፊልሚያው በአደገኛ ውሾች የተከበበ ሪንግ ውስጥ ነበር። እዚህ ሪንግ ውስጥ ለመሸሽ ወይም ወደ ሪንጉ ለመጠጋት ከሞከርክ የነዛ ደም የተጠሙ ውሾች እራት መሆንህ አይቀርም። ጆን ይህንን እያወቀ $10,000 ከፍለው ወደ ሪንጉ ለመግባት ይወስናል። ፋይቱ እንደተጀመረ ተጋጣሚው ሰውዬ ጆንን አዳክሞ ለውሾቹ ሊመግበው ለትንሽ ተቃርቦ ነበር። ነገር ግን ጆን የውጊያውን ሚዛን ቀይሮ አሸናፊ ይሆንና የተሻለ ገንዘብ ያገኛል። ከዚህ በኋላ ጆን ብሬክነር ሐኪሙና ጓደኛው ከሆነችው ፍራንኪና አቀንቃኙ ከሆነው ሬኖ ጋር በመሆን በተከታታይ በሚያደርጋቸው ህገወጥ ውጊያዎችን ተጋጣሚዎችን በአጭር ጊዜ ውስጥ በማሸነፍ ትልቅ ስም ማውጣት ይጀምራል። የሚፈልገውም ገንዘብ በሂደት እየተሰበሰበ ይመጣል። ነገር ግን ይህ የከርሰ ምድር ዓለም ቀላል አይደለም። የጆን አቀንቃኝ የሆነው ሬኖ ከዚህ ቀደም ለአደገኛና ጨካኝ ወንጀለኞች ቡድን ሲንዲኬት ትልቅ የገንዘብ ዕዳ አለበት። ሬኖ የገባበት ዕዳ በሰዓቱ መክፈል ካልቻለ በራሱና በረዳቱ በፍራንኪ ላይ ከባድ አደጋ እንደሚያደርሱ ያሳውቁታል። ጆን የራሱን ዓላማ ማለትም በልብ ህመም ምክንያት ለሞት እየተቃረበች ላለችው ሳራ ለሕክምና የሚሆን ገንዘብ ለማግኘት እየሞከረ ሳለ አሁን ደግሞ ጓደኞቹን ከሞት አደጋ ለመታደግ ከዚህ ቀደም ከነበረው በላይ አደገኛ ፋይቶችን መጋፈጥ ግዴታው ይሆናል። የውድድሩ አዘጋጆች ባለጸጎችና የቁማርተኞቹ አለቆች ጆንን ፈትነው ለማሸነፍ ይፈልጋሉ። ለዚህም የውድድሩ እጅግ ኃይለኛ ዌንዴል ከጆን ጋር ያጫውቱታል። ዌንዴል ጨካኝ፣ በጡንቻ የተገነባና በሪንግ ውስጥ ማንም ሊያሸንፈው ያልቻለ ግዙፍ ተዋጊ ነው። ጆን ከዚህ በፊት ከገጠማቸው ተጋጣሚዎች ሁሉ የሚለየው ይህ ሰው እጅግ አደገኛ ነው። ሰዓቱ ደረሰ። ውጊያው ተጀመረ። ዌንዴል ራሱ ላይ ከልክ ያለፈ በራስ መተማመን ይታይበታል። በሪንግ ውስጥ በተደረገው ውጊያ እጅግ አሰቃቂና ከፍተኛ ጥንካሬን የሚጠይቅ ነበር። ጆን እና ዌንዴል ለአፍታም ቢሆን ሳያቆሙ እርስ በርስ ቡጢ ይለዋወጣሉ። ጆን የውጊያው መጀመሪያ ላይ ከባድ ጉዳት ይደርስበታል። ነገር ግን ጆን ተስፋ የሚቆርጥ ሰው አይደለም። ባለ በሌላ ኃይሉ ጠንካራ ቡጢ በመሰንዘር ዌንዴል መሬት ላይ ዘረዋል። አዳራሹ በህዝቡ ጩኸት ተናወጠ። ጆን ማሸነፉን አረጋገጠ። ጆን ለሳራ ሕክምና የሚያስፈልግ ገንዘብ ለመሙላት በጣም በተቃረበ ሰዓት ድንገት የስልክ ጥሪ ደርሶት እየሮጡ ወደ ቬሮኒካ ቤት ይሄዳሉ። እዚያም ቬሮኒካ ራሷን ለማጥፋት እየሞከረች ተመልክተው በፍጥነት ወደ ሕክምና በመውሰድ ከሞት አፋፍ በመመለስ ዳግም እንድትተነፍስ ያደርጋታል። ቬሮኒካ ይህንን ያደረገችው እንደ እናት የልጇን ጤንነት በጣም አስጨንቋት ውጥረቱን መቋቋም ስላልቻለች ቢያንስ እሷ ራሷን ስታጠፋ የእሷን ልብ ነቅለው ልጇ ላይ እንዲተክሉትና ልጇም እንድትተርፍላት ነበር። ጆን ይህንን ሲሰማ ትንሽ ጠብቄ ደርስላታለሁ በማለት ከቦታው ይሄዳል። ከዛም የሬኖን ዕዳና የሳራን ሕክምና መሸፈን የሚችል ትልቅና አደገኛ ውጊያ ይዘጋጃል። ጆን እዚህ ፊልሚያ ላይ የመደበው ገንዘብ ብዙ ከመሆኑ የተነሳ ውድድሩን ካሸነፈ ሁሉንም ያሰበው ነገር የሚያሳካለት ቢሆንም ነገር ግን ይህን ውድድር ከተሸነፈ እስካሁን ብዙ ፊልሚያዎችን እያሸነፈ ያጠራቀመውን ገንዘብ ሳይቀር ሁሉን ነገሩን ያጣል። ውድድሩ ተጀመረ። ከብዙ እልህ አስጨራሽ ፍልሚያ በኋላ ጆን ተጋጣሚውን ያስተኛዋል። ይሁን እንጂ እዚህ ውድድር ውስጥ አንድ ህግ አለ። የተጋጣሚው አቀንቃኝ ወይም አስተዋዋቂ ውድድሩ ይበቃል እስካላለ ድረስ ጆን ተፋላሚውን መደብደብ አያቆምም። ጆን እና ሌሎቹ ተመልካቾች ደግሞ አንድ ነገር ተረድተዋል። ጆን በዚህ መልኩ ሰውየውን መቀጥቀጥ ከቀጠለ ተጋጣሚው እጁ ላይ ህይወቱ ሊያልፍ ነው። ስለዚህም ጆን ዳግም የሰው ህይወት ከማጥፋቱ ውድድሩን ጥሎ ለመሄድ ይወስናል። በዚህ መንገድም ያሰቡትን ያንን ሁሉ ገንዘብ በማይሆን የህገ ወጥ ፊልሚያ ህግ መሰረት በሚያሳዝን ሁኔታ ከእጃቸው ያመልጣል። በማግስቱ ጆን በአንድ ካፌ ውስጥ ተቀምጦ ሳለ አንድ መኪና እሱን ለመውሰድ ይመጣል። ጆንም በቀጥታ መኪና ውስጥ በመግባት ወደ አንድ ትልቅ የሀብታም ሰው ቤት ይሄዳል። እዚያም የቤቱንና የትልቅ ሀብት ባለቤት የሆነውን ሰውዬ ያገኘዋል። ሰውየው ጆንን እንዲመጣ ያደረገበት ዋነኛ ምክንያት ሱሊቫን የተባለው ከቀናት በፊት ኮንስትራክሽን ስራው ላይ ጆን ህይወቱን ያዳነበት ሰውዬ የሀብታሙ ሰውዬ ልጅ ባል ስለሆነ ጆን ሱሊቫን ላይ ለፈጸመው ደግነት በምላሹ የፈለገውን ነገር እንዲጠይቅ ይፈቅድለታል። የዘራኸውን ታጭደዋለህ የሚባለው እውነት ነው ለካ።
እዚህ ጋር ጆን ሀብታሙ ሰውዬ የጓደኞቹን እዳ ይክፈልላቸው ወይንስ የሳራን ልብ ያክምላት የሚለው ውሳኔ በርሶ ይሆናል። ጆን ጉዳዩን ትንሽ አስቦበት ሬኖ እዳውን የመክፈሉ ቀን ደርሶ ሰዎቹ ሊገሉት እንደተቃረቡ ተረድተው የእርሱን እዳ ማሰረዝን ይመርጣል። ሬኖ እዳው እንደተሰረዘለት ሲሰማ የጆን ስራ መሆኑን አውቆ ከልቡ የመነጨ ምስጋና ያቀርብለታል። ጆን አሁን የቀረው ነገር ቢኖር የትንሽዬዋን የሳራን ልብ ንቅለ ተከላ ማስኬድ ብቻ ነው። ለዚህም አንድ ትልቅ የፊልሚያ ውድድር ይዘጋጃል። በዚህ ሰዓት የጆን ተጋጣሚ ካለፉት ውድድሮች በጣም የተለየ ነበር። ምክንያቱም ሰውየው እስካሁን አንድም ሽንፈት ያላስተናገደ ግዙፍ፣ ጠንካራና ፈጣን፣ ምንም ድክመት የሌለው የሁል ጊዜ አሸናፊ ቲሞንስ ነበር። ቦታው በብዙ ተመልካቾች ተከቦ ውጊያው ተጀመረ። ጆን በውጊያው መጀመሪያ ላይ በቲሞንስ ተቀጥቅጦ ከባድ ጉዳት ይደርስበታል። ነገር ግን ጆን ቲሞንስ ያልነበረው አንድ ነገር አለው፣ የሚቆምለትን ታላቅ ዓላማ። በአይኑ ውስጥ የታመመችው ትንሽ ልጅ የሳራን ምስል ይመላለስበታል። ተስፋ የማይቆርጠው ባለቤቱን በድንገተኛ አደጋ ያጣውና ንጹህ ህይወት መጀመር የሚፈልገው ጆን በተወሰኑ ኃይለኛ ቡጢዎቹ የማይበገረውን ቲሞንስንም አሸንፎ ድል ይቀናጃል። አዳራሹ በህዝቡ ጩኸት ተናወጠ። ጆን ማሸነፉን አረጋገጠ። ከዛም ያንን የገንዘብ ሽልማት ይዞ በቀጥታ ወደ ሆስፒታሉ በማምራት ለትንሿ ሳራ አስቸኳይ የልብ ንቅለ ተከላ ወይም ሀርት ትራንስፕላንት የሚሆንን ሙሉ ገንዘብ ይከፍላል። በስተመጨረሻም ትንሽዬዋን ሳራ አሳክሞ የእናቷን ቬሮኒካ ፊት በደስታ እንዲፈካ በማድረግ ከነ ፍራንኪና ሬኖ ጋር አብሮ በመሆን በደስታ ህይወቱን ሲቀጥል ያሳየን ፊልማችን ያልቃል። እንግዲህ ዳሜጅ ይህንን ይመስላል። ጆን ብሪክነር በአጋጣሚ ሰው ገድለው ይህን ያክል ስቃይ ቢመለከትም በመጨረሻም ባለው ንጹህ ልብና ጥንካሬ ያጋጠሙትን ችግሮች በሙሉ አልፎ በተሳካ ሁኔታ ኃጢያቱን ይሰርዛል። ፊልሙ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ልድገምላችሁ፣ ላይክ ማድረጋችሁን እንዳትረሱ፣ በጣም ነው የሚጠቅመኝ። ሰብስክራይብ ያደረጋችሁ የቻናሌ ቤተሰብ ይሁኑ። ይህ አቤላ ሪካፕ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆይልኝ።